ጉር ነው ጉድ ነው እንሰማ የኛ በኋላ ያመጣ አይን አወጣ ይላል አገሬ ሰው። እንደ ሊንዳ ነው እንግዲህ እንደ ሊንዳ ነው ማለት ነው። ጉር ነው ወላሂ። ጎደኛ ብላችሁ የቀርባችሁ በዚህ ሳይት ጎደኛ የለም እኮ ጎደኛ አንድ ሁሉ ሳይሆን አሉ እኮ አንዳንዳችሁ አሉ ጥሩ ሰው አለ። ግን ጎደኛ ነው ብላችሁ መከራችሁ ያማጣችሁ አያችሁ። አሁን ብሩኬ ጎደኛ ነች ብሎ ነው መከራት ሃይሜን ላስቀናት ነው ያመጣች ልጅ። ምን አለች ዛሬ? ያንተ ይመስላል የኔ ግን እንደዚህ አይደለም፣ አንተን አፈቀርኩኝ አለች። እንዴት እንደዚህ ይሆናል? ደሞ ስትሄዲ ራሱ እኔ ያንቺ ቦታ መለባበስች አይቼ ያንቺ ቦታ እኔ ሞት መርጣለሁ። እውነቴን ነው የምልሽ ሞት ራሱ እኔ እንጃ ወላሂ እንዴት ይሆናል? አንቺ ደግሞ የብሩኬም አትሆንም መቼም አትመኝም መቼም። አሁን ሃይሜ እንደዚህ ከፍቷት በፊት ሃይሜ እንዳወለ ውጪ የኛ ማል እኔ እሱን አፈቅራለሁ ብላ ነው የወራችሁ። ምን ሃይሜም ማለት ሃይሜ ደግሞ ብሩኬን አናገረችም። ቀዲማ ለሃይሜ ዳውላ የኛ ማል ውጪ ያለች ነው። አያችሁ፣ አንቺ ነው ማወጣት አለብሽ እንጂ ሃይሜ አይደለም። ሃይሜ ትናንትና የመጣች አይደለም፣ አንድ አመት ነው ሃይሜ። አንቺ ነሽ የምትወጣው እነሱ ማል ገብቶሻል። ሃይሜን እንደዚህ ምትይ አትችልም። ብሩኬ ደግሞ እሷ ሲሄድ ለምንድን ነው ተከተለ ያለድም? ዝም ብለ እሱ የሷ ፊት ለፊት ቁጭ ብለ ደነገጠ እሱ ራሱ ማለት ነው እንደዚህ ስትይ። እንዴት አንተ ግን ልበክ እንጂ የሰው ልብ አታውቅም። ስለዚህ እንደመጣ አየክ። እሷ ጠጋ ስትል አንተን ፈልጋ ነው። ብሩኬ ሃይሜ ስትናቅ ራሱ አንተን ፈልጋ ነው። የኛ ማል ውጪ ብላ ስትጻፍ በፊት አንተን ፈልጋ ነው እንጂ እንደዚህ አይደለም ነገሩ አንተ ያሰብከ እንደዚህ ነው፣ እሷ ያሰበች ሌላ ነው። አንተን ለቀማት፣ አንተን መያዝ ነው እሷ የፈለገችው። ከሃይሜ ለቀማት አንተን። ይሄም ደግሞ መቼም አይሆንም። ኦዲየንስ ራሱ ይሄንም አይፈቅዱም መቼም። ሃይሜ ምን አለች ዛሬ? በቃ እናንተ ማል ሊወጣ ነው አልፈልግም ያለች ነው። ደግሞ ስትሄድ ተከተለ አለደም ቤት ገብታ በነዴት ስልክም ትዘጋለች። ደግሞ ፈልገም ሃይሜም አታገኝም። በኋላ ብሩኬ ይሄን አስቆም። ሃይሜ እንጃ ወላሂ በጣም ደነገጥኩኝ እኔ ራሱ ሲሰማ እንደዚህ ስትይ ሰምቼ በቃ ራሴ ወላሂ እውነቴ ነው የሚላችሁ። ጎደኛ ማለት በዚህ ሳይት ጎደኛ የለም። አያችሁ እንዴት መጣች? እሷ እኮ ሃይሜስ እሱ እና ሃይሜስ ይጠጣሉ፣ እሷ ደስተኛ ነች። ሃይሜ ብሩኬ ደግሞ ይሄንን አላወቁም። ምን አሉ ኦዲየንስ? በኋላ እቺ ልጅ አፈቀርኩና አንተን እንዳይሊ ይሄ ነው የሚፈራ የኛ ያሉ ያወራሉ። በፊት እኔ ሰምቻለሁ ይሄ ነገር። አሁን እንዳሉ አያችሁ እንዳለችው ሰው ሲያወራም ትሰማለች። ይሄ ነው ልቡ ውስጥ ገብቷል። ዛሬ መጣችና ያንተ ይመስላል ግን እኔ ፍቅር አንተን አፈቅራለሁ። እንዴት ይሆናል ያለ ብሩኬ ራሱ እንዴት ይሆናል? ደነግጦ ራሱ እውነቴ ነው። እኔና አንተ ማል ምን አንቺ ጋር ምን አለኛል አለ ያለች አያችሁ፣ በግድ ማለት ነው። ፈጣጣ በግድ። ለምንድን ነው እውነቱን አትነግርም? እውነት ነግረሽ ውሸት ነግረሽ ነው ብሩኬ የምታገኝ? ብሩኬም መቼም አታገኝ። መቼም አይሆንም ይሄ። አንቺ ራሲ አራ ባካችሁ እውነቴ ነው የምላችሁ። ሰው አታምኑም። በዚህ ሳይት ሰው የለም እኮ ሰው የለም። እናንተን ማጣል እናንተን የማይደርጉ ነገር የለም። አሁን እቺ ልጅ በጎደኛ ብላ ነው የኔ ጎደኛ ብሎ ነው የጠራ ብሩኬ ማለት ነው። መጣች እንዴት አያችሁ? እሷ ደስተኛ ነው እኮ ብሩኬና ሃይሜ ሲጠጣሉ። ብሩኬ ሃይሜ ይሄ ልጅ ጋር ትሄዳለች፣ እሷ ደግሞ ብሩኬ ጋር ነው የምትሆነው። እሱ አላማ እንደዚህ ነው ማመጣችሁ። አይሆንም መቼም ይሄም አይሆን